የኔ ኢስላማዊ ታሪክ አቀራረብ ከሌሎቹ መሻይኾች፣ ኡስታዞች፣ ዳኢዎች የሚለይባቸው 3 መሰረታዊ ነጥቦች አሉ። የመጀመሪያው ነጥብ እያንዳንዱ የምናገራቸውን ኢስላማዊ ታሪኮች በማስረጃ ማስደገፌ ነው። ይህ ማለት ከነ መጽሐፍ ስሙ ከነ ገጹ። ይሄ የመጀመሪያው ነጥብ ነው። ሁለተኛው ነጥብ ደግሞ በኢስላም ታሪክ ራስን ስለመከላከል የተደረገው የበድርን ዘመቻ ካያችሁት ሁሉም የታሪክ አቅራቢዎች ማለት ትችላለሁኝ በድርን ረሱላችን አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ የቁረይሾችን ንብረት ለማገት ምናምን ብለው ነው የሚጀምሩት። የኔ ግን እንደዛ አይደለም። ምክንያቱም መሰረቱ ረሱላችን የቁረይሾችን ንብረት ለማገት ምን አነሳሳቸው ከሚለው ነው የምጀምረው። ከዛ በኋላ ሙሉ ዝርዝር ታሪኩን እያንዳንዷ እንቅስቃሴዋን የየዕለት እንቅስቃሴውን በዝርዝር አቀርባለሁኝ ማለት ነው። ሶስተኛው የኔ እስላማዊ ታሪክ አቀራረብ የሚለየው ደግሞ በምንድነው ካላችሁ እኔ እያንዳንዱ እስላማዊ ታሪክ ላይ የማቀርባቸውን ትዕይንቶች ምንም የማስቀረው ጉዳይ የለም። ማለትም ምሳሌ በድር ዘመቻ ላይ ቢላል ወይንም አቡበከር ወይ ሁዘይፋ፣ ዑመር፣ ዑስማን ወይ አንዳቸው ታዋቂ ከሆኑ ሰሃቦች ያጠፉት ጥፋት ካለ የተላለፉት መስመር ካለ አብዛኞቹ ብቻ ሳይሆን ሙሉ ለሙሉ ማለት እችላለሁኝ ታሪክ አቅራቢዎች እንዲህ አይነት ጥፋቶችን አይዘግቡም፣ ያስተላልፏቸዋል። ማለት አይዘግቡም ማለት ለህብረተሰብ አያደርሷቸውም። እኔ ግን እያንዳንዱን ጥፋት ጥሩም ስራ እያንዳንዱን እዘግበዋለሁኝ። ስዘግብ ደግሞ ቅድም እንዳልኳችሁ በሁለተኛው ደረጃ ያስቀመጥኩት ነጥብ ከነ ማስረጃው ነው። ይህንን አሁን በስክሪኑ ላይ የምታዩት ኢማማችን ማን ነው የሚለው ነው የኔ የዩቲዩብ አድሬሴ። ከ52,000 በላይ ሰብስክራይበር አለኝ። በጣም በርካታ ሰዎችም በኮሜንትም ድጋፋቸውን በአቀራረቤም በጣም እንደተመቻቸው ይገልጹልኛል። በጣም መሻይኾችም ጭምር የኔ አቀራረብ እንደሚመቻቸው መቀራረባቸው መሻይኾች ይነግሩኛል። አሁን በምስሉ ላይ እንደምትመለከቱት የሁነይን የመከላከል ዘመቻ፣ የተቡክ የመከላከል ዘመቻ እያላችሁ የሁሉንም የኢስላማዊ ዘመቻዎች ስም እየጻፋችሁ ወይንም የኔ እንትን ውስጥ ገብታችሁ ብታዩ ቢያንስ ለእያንዳንዳቸው ከ3 እና ከ4 ሰዓት ያላነሰ ጊዜ ሰጥቼ ያቀረብኩበት ዝርዝር ሁኔታ ነው ያለው። በተጨማሪም ደግሞ የአሚሩል ሙእሚኒን አሊ ቢን አቢ ጣሊብ ከረመላሁ ወጃሁ ታሪክ አሁን በምስሉ ላይ እንደምትመለከቱት ለ33 ፕሮግራሞች እያንዳንዳቸው 20 ደቂቃ ነው። እንግዲህ ወደ ስንት ሰዓት እንደፈጀብኝ ኢማጂን ማድረግ ትችላላችሁ። ሂዳችሁ ማየት ትችላላችሁ ላለሁኝ ኢንሻአላህ። ከመመልከታችሁ በኋላ ብዙ ነገሮች እንደምታገኙበት አልጠራጠርም። ያላችሁን ኮሜንት አስተያየቶችን እንድትሰጡኝ ደግሞ በአላህ ስም ጠይቃለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። اللهم صل على محمد وعلى آل محمد